ኤፍሬም አድብ ብያለሁ፣ አድብቅ፣ ተጠንቀቅ። እግዚአብሔር እኮ ለኛ የተሰቀለልን ለኛ ይሞተልን ሁላችንም ሰላም እንድንሆን ፍቅር እንድንሆን እንድንተሳሰብ ነው አይደል? ኤፍሬም እባክህ ካይሻል ከህይወታችን ውጣ፣ በቃ ከዩ ህይወት ውጣ። ሰላም ሰላም፣ ውድ ቤተሰቦቻችን እንዴት ናችሁ? እኛ እግዚአብሔር ይመስገን ደህና ነን። ታውቃላችሁ፣ አይታችኋል። በእኛና በእነ ኤፍሬም መሀል ላይ እየተፈጠረ ያለውን ነገር ሁሉ እያያችሁ ነው። ህያብም ከቤት ወጣለች ማለት የራሷን ቤት ተከራይታለች። ይሄንንም ታውቃላችሁ። ባለፈው ቪዲዮ ላይ እኔና ጽጌ በጣም እየተጨቃጨቅን ነበረ። አብዲኮ ሊያስማማን አስቦ ነበረ፣ ግን እንዳያችሁት በሰላም እንትን አላለም። ዘካሪያስም እንደዛው ነው። ትቶን ነው ሁለቱም ትተውኝ ሄዱት። አላቅም እነሱ እኔ ልክ ኤፍሬም ልክ ነው እያልኩኝ አይደለም ያለሁት። ኤፍሬም ጋም ችግር አለ ማለት በቃ በጣም ኤፍሬም በጣም እንዳጠፋ በደንብ አውቃለሁ። ግን ለምን እንደዚህ እንዳደረገ ነግሮኛል። ለኔና ለአብሪኮ ችግሮቹን ነግሮናል። በቃ ግልጽ አድርጎ ነግሮናል። እነሱ መስማት አልፈለጉም ይሄንን። እኔ አሁንም ልክ ነው እያልኩኝ አይደለም። አሁንም ያደረገባት ህያብ ላይ ያደረገው ነገር ልክ ነው። አዋርዷታል፣ ሰድቧታል። ልክ ነው ማለት አይደለም። በቃ ልክ አይደለም ኤፍሬም እና ማለት አሁን ኤፍሬም ትናንትና ታስሮ ነበረ። ከዛ ወጥቷል ድጋሚ ማለት ከቁጥጥር ውጪ የሆነ ነው ይሄ ነገር። በጣም ከቁጥጥር ውጪ የሆነ ነው። በጣም ይከብዳል። ህያብም ጥሩ ስሜት አይሰማትም። ባይዘው ህያብ ስለሳቀች ወይም ደግሞ ምናምን ብላ ከሰዎች ጋር ስለሳቀች ምናምን ቤት ስለተከራየች ምናምን ክሌን ማለት አልተጎዳች ማለት አይደለም። ረስተዋለች፣ ኤፍሬምን ረስተዋለች፣ የራሷን ላይፍ ቀጥላለች ማለት አይደለም። ማለት እናንተ የምታዩት ካሜራ ላይ ነው ምናምን አይደለ? ግን ከካሜራ ውጪ ልክ አይደለችም። እኔ እህቴን አውቃታለሁ። ጽጌም ታውቃለች እኮ ይሄንን። ለጽጌም እህቷ ነች፣ ለኔም እህቴ ነች። በቃ እሱን ለመርሳት እየሞከረች ነው፣ ግን ከባድ ነው ማለት እዛ ብዙ ላይፍ አላት። ይሄ የረጅም ጊዜ ፍቅር ነው። ብዙ ላይፍ አላት፣ ቤት አላት እዛ ማለት የገነባችሁ ቤት ነው። ይሄ ከባዶ ከዜሮ ተነስተው ለዚህ የበቁት እነሱ ቤት ለቃ መሄድ ማለት እንጃ አላቅም። እሱ ማስወጣት ነበርባት። ሲቀጥል ግን ባለፈው ቪዲዮ ላይ ሰድባችሁኛል ማለት ሁላችሁም በኮሜንት ልክ አይደለሽም ብላችሁኛል። አውቃለሁ ልክ አይደለም፣ ግን ላይፍ ነው ይሄ ህይወቷ ነው። እኔ ወጣ እንድትቀር አልፈልግም። በቃ ሰይጣን በመሃል ይገባል። ያንን ሰይጣን ደግሞ እኛ ማሸነፍ አለብን ብዬ ማስብ ሰው ነኝ። እነሱን ብናስታርቃቸው ደስ ይለኛል። እኔና አብሪኮ ይታረቁ ስላልንም አይታረቁም። ጽጌና ዘካሪያስም ይለያያሉ ስላሉ አይለያዩም። እኛ አይደለንም ይሄን የምንወስነው። እኔ ፍላጎቴን ነው እየነገርኳቸው ያለሁት ይታረቁ የሚለውን ነገር ነው እንጂ እኔ ስላልኩኝ ብቻ የሚወስኑት ነገር አይደለም። ኤፍሬም ስለታሰረ በጣም ብዙ ሰው በጣም ብዙ ቤተሰብ እየተናጋ ነው ማለት በጣም ከምነግራችሁ በላይ ቤተሰብ ሰላም የለም። በጣም እየተረባበሽን ያለ ነው። እንዴት እንደምናግራችሁ አላቅም ማለት በጣም እኔ ማለት ቃላት ራሱ ያንሰኛል። ቤተሰብ በጣም ሰላም እየተሰማን አይደለም። በቃ በእነሱ በሁለቱ በመለያየታቸው ሰላም እየተሰማን አይደለም። እና ከቻላችሁ ቤተሰቦች እናንተን በጣም ነው የሚያከብሯችሁ፣ በጣም ነው የሚወዷችሁ እና ብትችሉ ኤፍሬም ጋር ደውሉ፣ ህያብ ጋር ደውሉ ማለት አላቅም። እናንተ ምናልባት የኔን ሀሳብ ማትደግፉ ትኖራላችሁ፣ የምትደግፉም ትኖራላችሁ እና ባካችሁ ከቻለን አብረን ሁላችንም እናስታርቃቸው። መለያየት ማንንም አይጠቅምም እላለሁ። እና ዘካሪያስ ደግሞ ዛሬ ጠርቶኛል። ማወራሽ ነገር አለኝ። በሁለቱ መሀል በጣም ረብሻ ስለተፈጠረ በቃ የመጨረሻ ነው ዛሬ ማወራሽ ብሎኛል ዘካሪያስ። እኔና ዘካሪያስም ሁሌ እንደተጨቃጨቅን አለን፣ ሁሌ እንደተጣላን አለን። ከጽጌ ጋርም እንደዛው ነው። እኔና ጽጌ በጣም እንጣላለን ማለት ያው ተጣልተን ግን አንቀርምኛ እናወራለን ድጋሚ እና ዘካሪያስ ላወራው ሊሄድ ነው የሚለኝን አብረን እንድናይ ነው ዛሬም ቪዲዮ እየሰራ ያለሁት። የሚለኝን አብራችሁ እንድትሰሙ ስለምፈልግ ነው ቪዲዮን እንትን ያልኩትኝ እና ዘካሪያስ ጋር እንሂድና የሚለኝን እንስማ። ቤተሰቦቼ እኔ ሁለቱ ይጣሉ አይደለም እያልኳቸው ያለሁትና ይሄድና አውራ ሁለቱ ይጣሉ ተጣልተው እንዲቀሩ አልፈልግም ማለት እግዚአብሔር እኮ ለኛ የተሰቀለልን ለኛ ይሞተልን ሁላችንም ሰላም እንድንሆን ፍቅር እንድንሆን እንድንተሳሰብ ነው አይደለ? እና እኔ ማለት ሰላም ይፍጠሩ ነው ያልኩ ያለሁት። ይታረቁ ማለት አብረው ይኖሩ እንደ ድሮ ይመለሱ ማለት እኮ አይደለም፣ ግን አብረው እንዲሆኑ ማለት እንዲታረቁ ፈልጋለሁ።
እና ደረጃ በጣም ነው የሚደክመው። መምጣት አልወድም ዘካሪያስ ቤት እና ቤተሰቦች እንዲታረቁልኝ እፈልጋለሁ። እንዲህ ህያብ እኮ ለኔ እህቴ ነች። ማንም እንዲጎዳት አልፈልግምና እንዲጎዳት አልፈልግም። እንድታለቅስብኝ አልፈልግም። እንባ እንዲፈሳት አልፈልግም። እንዴ ህያብ ለኔ እህቴ ነች። ከእህትም በላይ እህቴ ነች። ማለት እኔ እህት የለኝም፣ ወንድም ብቻ ነው ያለኝ። ህያብ ማለት እህቴ ነች። እንደ እናቴ ልጅ ለማያት እንድትጎዳብኝ አልፈልግም። ግን ሰላም እንዲሆኑ ፈልጋለሁ። ፍቅር እንዲሆኑ ፈልጋለሁ። እናንተ ከቻላችሁ አስታርቁልኝ። እግዚአብሔርን ደግሞ ትችላላችሁ። እናንተ ትችላላችሁ። ብትሞክሩ ትችላላችሁ። ምክንያቱም በጣም ነው የሚወዷችሁ፣ በጣም ነው የሚያከብሯችሁ እና በቃ አስታርቁልኝ። እኔ እንድታስታርቁልኝ እፈልጋለሁ። ብቻ ለማንኛውም ነው እንደዚህ እያለን ዘካሪያስ ጋር እንሂድና የዘካሪያስን ነገር እንሰማለን። እስከዛ ደከመኝ፣ ትንፋሽ ቁርጥ እያለ ነው እያወራችሁ ያለሁት። ሆድህን ቢርብ ቢጠማ ልብህን ጭንቀት ቢሰማ አሁን ዘካሪያስ ቤት ደርሰናል እና አላንኳኳም። ዝም ብዬ ነው የምገባበት። ምን እንደሚሰራ በዛው እናየዋለን። አንተ እንዴት ነው? ና ግባ። ምንድን ደህና ነህ? እስቲ ሰላም በለኝ። አንተ ዘላለምን ሰላምታ እንኳን አታውቅማ። ካሜራ ምንድን ነው? የምናወራው ነገር አለ አላልከኝም? ስለዚህ የምናወራውን ነገር በካሜራ እንዲህ ስለምፈልግ ነው። አልፈርም። ዝጋው እስቲ። ሳልዘጋው ነው የመጣው። እሺ ጀምር። ካሜራ ብዙ አስፈላጊ ዘካሪያስ አሁን እኮ ምንም የሚደበቅ ነገር የለም። ስለዚህ ግልጽ አድርገን ማውራት ነው። ኧረ እኔ አልችልም ከአንተ ጋር ሁሌ ጭቅጭቅ ስለሆነ ማለት ነው ማውራት አለብን። በቃ ቤተሰቦቻችንም እንዲያውቁ ፈልጋለሁ። ሰላም ቤተሰቦች እንዴት ናችሁ? የራኪ ቤተሰቦች ማለት የኔም ቤተሰብ ናችሁ። እንዴት ናችሁ? እንዴት ከረማችሁ? ሰላማችሁ ባላችሁ በብዝት ይበል። አሜን አሜን። ለምን ፈለከኝ? እንዴ ቀስ እንጂ ተራይ ምንድነው? እሺ እኔ ስለነ ኤፍሬም እና ስለነ እዩ ጉዳይ በጣም ላወራሽ ፈልጌያለሁ። እኔ ኤፍሬምን በዚህ አጋጣሚ እንኳንም ቪዲዮ እሺ በነገራችን ላይ ስፈልገው ነበር። እንደውም ከያሻ አይቀር በደንብ መናገር ፈልጋለሁ። አንቺ የፈለገው አንደኛ ምክንያት ከኤፍሬም ጋር በጣም ብዙ ነገር ታሽቃብጫለሽ ማለት ታሽቃብጣለሽ። ዘካሪያስ ማሽቃበጥ አይደለም። በቃ እኔ አሁን ቪዲዮ ማለት እንጨቃጨቅ ሳይሆን የፈለኩሽ ለኤፍሬም መልእክት መንገር ፈልጋለሁ። እንዲያው ካንቺ ጋር ስለምትደዋወሉ ጠርጪሽ አንቺን እንድታወሩ የፈለኩት። እሺ አንቺን አውጥቼሽ ይኸው ለኤፍሬም እንድትነግሪ ነው። ቪዲዮ ካመጣሽ አይቀር እንዲቀጥል ለነሱ መናገር ይችላል። ለኤፍሬም ቪዲዮ ታየዋለህ እና እኛንም ሰላማችንን እንፈልጋለን። ቤተሰባችን አትበጥብጥ። በቃ ኤፋ እኔ ለአንተ ክብር ነበረኝ፣ አክብሬ ያለው ወድጄ ነው ብዙ ነገሮች እየተደረገ የነበረው አይደል? ራኪብ እንደዚህ አትይኝ። እኔ የተሰማኝ መናገር እፈልጋለሁ። እኔ እዩ እህቴ ነች፣ ኤፋ ለኔም እህቴ ነች። እህትሽ ብትሆንማ ለኤፍሬም ልጅ አትንቆርቆሪም። ራኪብ አንዴ ልጨርስ፣ በቃ ልጨርስ። እሺ ኤፍሬም እኔ አንተን በጣም ነበር ማከብር። ከዚህ በላይ ግን ልታገስ አልችልም። በቃ ቤተሰብ ከአንተ በቃ የተበጠበጠ ነው ያለው። እኔና ራኪብ ሰላም ሆኖ አታውቅም። እንደምታዩ ያየን ነው አይደል? በቃ ምንም ሰላም አይደለም። እና ኤፍሬም እባክህ ካይቻል ከህይወታችን ውጣ። በቃ ከእዩ ህይወት ውጣ። ብዙ ጥፋት እያጠፋን ያለው በጣም ብዙ ነገሮች። እኔ እንደዚህ ብዬ መናገር አልፈልግም። ችግርን ተናገር፣ አልናገርም። ሴት አምጥታ ቤት ታስገባ፣ ዝም አለ። ህይወቷ ላይ አትምጣ። በቃ ኤፍሬም በቃ አትበጥብጣት፣ ልጅቷን ታዋት እባክህ። ተው በእናትህ እንደዚህ አትበሉ። በቃ እሺ፣ ይሄ ቪዲዮ እስከ መጨረሻው እንዳትቆርጠው፣ ካሜራማን እንዳትቆርጥ። ይሄ ቪዲዮ እንድትፖስቶ እፈልጋለሁ። ምንም ነገር ሊቆርጥ አልፈልግም። ኤፍሬም አድብ ብያለሁ። አድበቅ፣ ተጠንቀቅ፣ ለምታረገው በሙሉ ተጠንቀቅ። ዘካሪያስ ኤፍሬም እኮ በቃ ችግር አለብኝ ብለዋል። ችግሩን ለምን አትጠይቁትም? ለምን ጠይቋለን? ምን አስፈልገ? መጠይቁ ያስፈልገው ምራጌ በቃ ችግር አለብኝ ብሎ ይሄ ነገር ለህያብ ብሎስ ቢሆን ምን ታውቃላችሁ? ምኑ ለህያብ ቢሆን ምንም ለህያብ ቢሆን ነገር የለም። ምራጌ አንቺ የሆነ ነገር ነግሮሻል። በቃ የሱን እሱን የነገርሽ ነገር ሰምተሽ በቃ የሆነ እሱን ጨፍናልሽ እያመንሽ ነው ያለሽው። ወንድ ልጅ ማሳመን ካለበት በደንብ ማሳመን ይችላል። እሺ ጥያቄ ልጠይቅ። ህያብ ረስተዋለች? ለምንድን እናንተ የራሳችሁን ስሜት ብቻ አንተና ጽጌ የራሳችሁን ስሜት የምታራምዱት? ለምን ህያብን አታዩዋትም? ለምን ህያብን አትጠይቋትም እንዴ? ውስጧን ተረዷት።
እናንተ ግድ እንደዚህ የምታዩትና እንደ የምታምኑት በቀልሽ ራኪብ እኛ እዩ እንድትጎዳ አንፈልግም። እኔም አልፈልግም። እንደ ኤፍሬም በድሏት አላቃለሁ። ይሄንን እኮ አውቃለሁ። እና ከበደላት ተዛዛይ ለምንድን ነው እንደዚህ የምትሆኚ? እኔ ይሄንን አይደለም ማየው። መበደሉ እኮ በቃ እሱም ህሊናው ልቦናው ያውቀዋል አይደለ? እኔ ህያብን ነው ማየው። ህያብ ምን እንደሚሰማት እያየሁ ነው ያለሁት። እናንተ ግን የምታስቡት የሰደባትን በቃ ያንቋሸሻትን። እርግጥ ነው ሰድባታል፣ አንቋሻታል። እናንተ አንቺ ይረጋል ይገይልሽ ለእዩ እንደዚህ አይነት ነገር የሚገባ ሴት ነኝ አይደለችም። አይገባትም። ይሄ ብቻ ነው ካንቺ ፈልጉ። ይሄ መልስ ብቻ ነው በቃ አይገባትም። እዩ እኮ ማለት እኔ ወንድሟ አንተታ ብዙ ነገር እኮ ተደራርገናል አይደል? እኔ ኤፍሬም እኔ እግሩ ወደቂ ይቅርታ የጠየቁት ነገ ኤፍሬም እና እዩ ህይወታቸው እንዲቀጥል ስለምፈልግ ነው እንጂ እኔና ኤፍሬም ብዙ ነገር እኮ አልጨረስንም። ስንት ነገር እኮ እያለው ዝም ያልኩት አይደል? ኤፍሬም ረብስማ እኔ አሁን ብዙ ነገር አታስወኝ ይራቅ እኔ አልፈልግም በቃ። ስለዚህ አሁንም አንቺ ያስጠራውበት ምክንያት አንቺና ኤፍሬም ያላችሁ ነገር ማትነግሩን ከሆነ ከህይወታችን አንቺን ብትሆኚ ከህይወታችን ውጪ። ለኤፍሬም ምንም እንደዚህ የምታርገበግቢልን ነገር ምንም ነገር የለም በቃ። እሺ ሰማሻል? እኔ እዩን በጣም ነው የምወዳት። እኔ በሷ ቀልድ አላውቅም። እኔም አላውቅም። እኔና አንቺ እየተጣላን ያለው ነው በእነሱ ጉዳይ ነው። እኔ በእኔና ባንቺ ጉዳይ ተጣልተን አናውቅም። ኤፍሬም መጀመሪያም ተናግሬያለሁ የሚገባት ወንድ አይደለም። እንዴ አንቺ እንዴ ነው የምታስቢው? እዩን የመሰለች ሴት ልጅ እንዲህ ረበስማ። ኤፍሬም ግን የእጁን ይከፍላል። አንድ ቀን የእጁን ያገኛል። በቃ አዎ ማለት እንባዋ የሷ እንባ ዋጋ ያስከፍለዋል አውቃለሁ። እሱም ያውቃል እኮ ይሄንን አምኖበታል። ግን እሺ እኔ አናስታርቃቸው እናንተ መሀል ገብታችሁ አፈትፍቱ። እኛ ማናወራው ነገር ከይል በቃ እዩ መውስ ለማስል አትሆኝም ብለናል። አትሆንም በቃ አትበሏት። አያገባችሁም እናንተ ወይ እኔ አይደለም እንወስንላት። እሷ ራሷ ናት የራሷን ፍቅር የምትወስነው። ራኪብ አሁንም ይልሽ ስለሱ ምንም እየሄዳችሁ አታውሯት። እኔም አላወራትም እናንተም እንዳታወሩ በቃ። እናንተ ናችሁ የምትጎዳት። ባይዘው ከሱ በላይ እየጎዳችኋት ያላችሁት እና አልተረዳችኋትም። ተረዷት። ቆዩ ምን መመለስ እኮ አትፈልግም። ምን ታውቃለህ? በአፏ ስላለች ነው። እኔ ራኪብ ይልሽ አንቺ ምንም ምልሽ ነገር የለም በቃ። እኔ ከኤፍሬም ጋር ያለሽ ነገር በቃ እንድታቆሚ ነው። ዛሬ ዋንኛና አንቺን ልጠራሽ የፈለኩት ከኤፍሬም ጋር ያለሽ ነገር አቁሚ በቃ። ማውራት የለብሽም። ማውራዋለሁ የነገርኩሽ ነው ራኪብ ይልሽ። እኔ ይኸውልህ ደጉ ቀንም አስታውሰዋለሁ። እሺ ዛሬ እንደዚህ ስለሆነ ብቻ ልተው አልችልም። ደጉ ቀንም አስታውሰዋለሁ። ታለቆቺትን ያረጋጋሉ አይደል? ግልጽ እኮ ሰው እያየ ያለውን ነገር እኮ እየተቃወመን ያለ ነው። የሆነ ተደብቆ ቢሆን ነገርሽ ይሁን ኤፍሬም የሆነ ነገር ሚዲያ ላይ አውጥቶ እንደዛ ሁሉ ነገር ከተናገረ በኋላ ራኪብ አንቺ በየትኛውን ግን እንደታየሽ አላውቅም። የኤፍሬም ጥሩነት እኔና አንቺ ራኪብ በቃ እግዚአብሔር ሰው ነው እኮ የሰው ልጅ እኮ ያጠፋል። የሰው ልጅ ያጠፋል። የሰው ልጅ ይበድላል። እንዴ አንተ ምንድነው የምታወራው? የመበደል እኮ ልጅ አይነት እኮ አለ። አንድ አይነት እኮ ፈልጎት አይደለም ተባላችሁ። በቃ ፈልጎት አይደለም። እኔና አንቺ ቁጭ በልና አውራኝ። ከዛ ራስ የመጣሁት አንተ ላወራ ነው። አልፈልግም ያልኩሽ አይደል እኮ በጭቅጭቅ አለ። ኤፍሬም ጋር ያለሽ ነገር ታቆሚያለሽ በቃ። ኤፍሬም ለዩ የሚገባት ወንድ አይደለም። አንቺ ከሱ ጋር እንዳይሽ ደግሞ አልፈልግም። አንተ አትወስንልኝ። ለኔም ለህያብም አንተ አትወስንም። ይኸውልሽ ቁጭ በልና አውራኝ። ከዛሬ ጀምሮ ማለት ነው እኔ ዛሬ ለአንድና ለመጨረሻ ጊዜ ያስጠራሁሽ ከዛሬ ጀምሮ እንዳይሽ አልፈልግም። በቃ ከሱ ጋር የምትሆኚ ከሆነ ሰማሻ? ኤፍሬምን ደግፈሽ የምታወሪ ከሆነ እኔና አንቺ እዚህ ጋር ማውራት አያስፈልግም። ሰማሻ? ተነስተሽ ከፈለሽ መውጣት ትችያለሽ። በዚህ ጉዳይ እና አንቺ ደግሜ ልጠራሽ አልፈልግም። ስነ ስርዓት ይዘህ አውራኝ። በቃ ጨርሻለሁ። ና ስነ ስርዓት ይዘህ አውራኝ። ይህ ምን አይነት ልጅ ነው? በኢየሱስ ያያችሁ ነው። ማርያም በቃ ምንም ሰላም የለንም። ጭቅጭቅ ነው። ሁሌ ጭቅጭቅ ሁሌ እንዴ በቃ ሰላም አጣን እኮ ማለት እኔን የምትሰድቡኝም ትኖራላችሁ፣ የምትደግፉኝም አላችሁ። ግን እንደ ቤተሰቦቼ ልለምናችሁ ሁላችሁም በቃ ጸሎት አድርጉላቸው። እኔ ተለያይተው እንዲቀሩ አልፈልግም። ሁላችሁም ጸልዩላቸው፣ ከቻላችሁ አስታርቋቸው። እንግዲህ ሳሉ ቤቱ መጥቼ ነው አላቅልሽም ብሎ ትቶኝ የገባው። ብቻ ሰላም ይስጠን እግዚአብሔር፣ ለሁላችንም ሰላም ይስጠን፣ ፍቅርን ይስጠን። እሱን ነው የምለው እና ሁላችሁንም አመሰግናለሁ። የምትደግፉኝም ማትደግፉኝም እና እወዳችኋለሁ። ሆድህን ቢርብ ቢጠማ ልብህን ጭንቀት ቢሰማ ኃላፊ ነው እንደዋዛ ለሰው ምጽዋታችን ገዛ ከሌለ ማናለ ደጄ ኪስህ ነው የቅርብ ወዳጄ